የአንጎል እጢ ምንድነው? ከጭንቅላት እጢ በምን ይለያል? እጢ ሁሉ ካንሰር ነው? እኔ ዶክተር ሃና በየነ እባላለሁ። ይህንን ለምትመለከቱት የጤና መንገድና ህክምና ወይም ዌይ ኦፍ ሄልዝ ኤንድ ትሪትመንት ይባላል። የጭንቅላት እጢን ከአንጎል እጢ ከመለየት በፊት ጭንቅላት ምን ማለት እንደሆነ እኔ ጭንቅላት ማለት ከአንገት በላይ ያለ አፍ፣ አፍንጫ፣ አይን፣ ጆሮ፣ አንጎል እንዲሁም በውስጡ የሚገኙትን ምላስ፣ ነርቭና የመሳሰሉትን የያዘ ነው። የጭንቅላት እጢ ሲባል ከላይ የጠቀስኳቸው ላይ እጢ ወይም ከቀድሞ የተለየ የህዋሶች ስብስብ ሲኖር ነው። አንጎል ጭንቅላት ውስጥ የሚገኝ አንድ አካል ሲሆን አስተሳሰብን፣ ትውስታን፣ ስሜትን፣ ሰውነትን የማዘዝ ችሎታን፣ ማየትን፣ መተንፈስን፣ ሙቀት መስጠትን፣ ረሃብን፣ ጥጋብንና ማናቸውንም የሰውነት ክፍል የሚቆጣጠር የሰውነት ዋና አዛዥ ነው። ስለዚህ የአንጎል እጢ ምን ማለት ነው? የአንጎል እጢ ማለት የአንጎል ሴል ወይም ህዋስ ባልተለመደ አስተዳደግ አድጎ መብዛት ከሚገባው በላይ በዝቶ አንድ አካባቢ ሲሰባሰብና ሲቀመጥ የአንጎል እጢ ይባላል። 4 አይነት የአንጎል እጢዎች አሉ። ይኸውም በአንደኛ ደረጃ ቤናይን የካንሰር ሴል ወይም ህዋስ የሌለው፣ ሁለተኛ መለስተኛ ከመጀመሪያው ጠንከር ያለ፣ ሶስተኛ ወደ ካንሰር የመለወጥ እድል ያለው፣ አራተኛ ካንሰር የሆነ። ከ150 በላይ የተለያዩ አይነት የአንጎል እጢዎች አሉ። እነዚህም በሁለት ቡድን ውስጥ ይመደባሉ። ፕራይመሪ ወይም ቀዳማዊ እና ሰከንደሪ ወይም ተከታይ በመባል ይታወቃሉ። ከራሱ ከአንጎል ህዋስ ወይንም ሴል የሚነሳ እጢ ቀዳማዊ ወይም ፕራይመሪ ሲባል ከሌላ ሰውነት ክፍል ለምሳሌ ከሳምባ፣ ከጡት፣ ከፕሮስቴት እና ካልጠቀስኳቸው የሰውነት ክፍል ወደ አንጎል የሚመጣ ሲሆን ሜታስታቲክስ ወይንም ተሰራጭቶ የመጣ ሰከንደሪ ወይም ተከታይ የአንጎል እጢ ይባላል። የአንጎል እጢ በተለያዩ የእድሜ ክልል ውስጥ ሊከሰት ይችላል። እስካሁን የህክምና ሳይንስ የተደረሰበት የአንጎል እጢ መከሰት ቀጥተኛ ምክንያት ምን እንደሆነ የታወቀ ነገር የለም። ነገር ግን ሊሆን ይችላል ተብሎ ከሚታሰበው መካከል በመጀመሪያ ደረጃ የሚጠቀሰው ለኤክስሬ ጨረር በተደጋጋሚ መጋለጥ ነው። በሰውነት ውስጥ የሚገኙት ዘረመል ወይንም ዲኤንኤ በኤክስሬ ጨረር በመጎዳት እንዳይራቡ ህዋሶችን በትክክለኛ መንገድ እንዳይቀጥሉ ያደርጋቸውና የሰውነት የመስራት አቅሙ ከማስተጓጎል አልፎ ለእጢ ይዳረጋል። በሁለተኛ ደረጃ የታሸገ ምግብ ላይ የሚጨመር ኬሚካል እንደ ሞኖሶዲየም ግሉታሜት ምግብ እንዲጣፍጥ እንዲሁ ለረጅም ጊዜ እንዲቆይ የሚያደርግ ሲሆን በተደጋጋሚ ይህ ኬሚካል ያለበትን ምግብ ስንመገብ የአንጎል መርዝ በመሆን አንጎል ላይ ይከማችና አንጎል ላይ የሚገኙትን የኔርቭ ህዋስ ከመጠን በላይ በማነቃቃት የአንጎልን ህዋስ በመልክ በቅርጽ በመቀየር ወደ እጢ እንዲቀየር ያደርጋሉ። በሶስተኛ ደረጃ ተደጋጋሚ በጭንቅላት ላይ ያለ ግጭት ሲደርስ አንጎልን በቀላሉ ሊያቆስል፣ ሊያደማ እንዲሁም አንጎልን ሊጎዳ ይችላል። ይህ አይነት ጉዳት ተደጋጋሚ ሲሆን አንጎል ውስብስብ የሆነ ችግር አምጥቶ የሴልን እድገት በመቀየር ለአንጎል እጢ ያጋልጣል። አራተኛ ጭንቀት። ጭንቀት ሲኖር የጭንቀትን ሆርሞን ለምሳሌ ኢፒነፍሪን ወይም ኖርኢፒነፍሪን በደም ውስጥ እንዲለቀቁ በማድረግ አኖኪስ ወይም በፕሮግራም መሞት የሚገባቸው ሴሎች ወይም ህዋሶች በማስተጓጎል በመሞት ፈንታ እየበዙ በአንድ ቦታ በመሰባሰብ ለአንጎል እጢ ያጋልጣሉ። በአምስተኛ ደረጃ እድሜ። የአንጎል እጢ ከ75 እድሜ በላይ በይበልጥ ይታያል። ይህም እድሜ በጨመረ ቁጥር መርዛማ የሆኑ ፕሮቲኖች፣ በውሃ በቀላሉ ሊማሙ የማይችሉ ንጥረ ነገሮች፣ ያረጁ ነርቮች በብዛት የመጠራቀም እድል ያገኙና አካባቢው ላይ ያሉትን ህዋሶች ላይ ተጽዕኖ በማምጣት የአንጎልን ህዋሶች ባህሪ ቅርጽ በመቀየር ለአንጎል እጢ ያጋልጣሉ። በስድስተኛ ደረጃ ለቫይረስ መጋለጥ።
ኢፒስታን-ባር ቫይረስ እና ሳይቶሜጋሎ ቫይረስ የሰውነትን የበሽታ አቅም የመከላከያ አቅምን በማዳከም ለእጢ ያጋልጣሉ። 7ኛ ከቤተሰብ የሚወረስ እጢ ወይም ካንሰር ሲሆን ይህም በእናት ወይ በአባት ወይ በአክስት ወይ ደግሞ በአጎት አልፎም በአያት ከነበረ 5% ወደ ቀጣይ ትውልድ የመተላለፍ እድል አለው። የአንጎል እጢ በልጆች፣ በወጣቶች፣ እድሜያቸው በገፉ ሰዎች ላይ ሊታይ ይችላል። በዋነኝነት ከሚጠቀሱት መካከል ሜኒንጆማ፣ አስትሮሳይቶማ፣ ሜዱሎብላስቶማ፣ ኦሊጎዴንድሮግላዮማስ ናቸው። ሜኒንጆማ በጣም የተለመደ ከራሱ ከአንጎል ሽፋን የሚነሳ ቀዳማዊ ወይም ፕራይመሪ የአንጎል እጢ ነው። በብዛት የሚታየው እድሜያቸው በገፉ 70 እና 80ዎቹ ላይ ሲሆን በ3 ደረጃ ይከፈላል። ይኸውም ደረጃ 1 የካንሰር ሴል የሌለው ቤናይን የአንጎል እጢ፣ ደረጃ 2 አቲፒካል ቤናይን ወደ ካንሰር የማደግ እድል ያለው፣ ደረጃ 3 አናፕላስቲክ ወይም ማሊግናንት ወደ ሌላ የሰውነት ክፍል የሚሰራጭ የአንጎል እጢ የያዘ ነው። በሁለተኛ ደረጃ አስትሮሳይቶማ። ይህ የአንጎል እጢ በትልቁ የአንጎል ክፍል በሴሌብረም ላይ የሚወጣ ሲሆን ቅርጹ የኮከብ ቅርጽ ነው። በተለያየ ደረጃ በመገኘት ለአዙሪት ለባህሪ መለወጥ ከመዳረጉ ባሻገር ወደ አንጎልና ወደ ሌላ የሰውነት ክፍል የመስፋፋት ባህሪም አለው። ለምሳሌ ደረጃ 1 ፒሎሳይቲካስትሮማ የካንሰር ሴል የሌለው ቤናይን፣ ደረጃ 2 ሎግሬድ አስትሮሳይቶማ እድገቱ ፈጣን ያልሆነ የካንሰር ሴል የሌለው፣ ደረጃ 3 አናፕላስቲክ አስትሮሳይቶማ የካንሰር ሴል ያለው፣ ደረጃ 4 ግላዮብላስቶማ መልቲፎርሜ ወደ ሌላ የሰውነት ክፍል የተሰራጨ ካንሰር የሆነ ነው። ደረጃ 1 እና 2 በልጆችና በወጣቶች ላይ የሚታይ ሲሆን ደረጃ 3 እና 4 ደግሞ እድሜያቸው ከ65 ዓመት በላይ በሆኑ ላይ የሚታይ ነው። ደረጃው በጨመረ ቁጥር የመኖር እድሉ እየቀነሰ ይሄዳል። በሶስተኛ ደረጃ ሜዱሎብላስቶማ። ሜዱሎብላስቶማ በጣም የተለመደ የአንጎል እጢ አይነት የካንሰር ሴል በውስጡ ያለው የአንጎል የኋላ ክፍል ወይንም ሴሌብረም ላይ የሚነሳ በልጆች ላይ የሚታይ የአንጎል እጢ ሲሆን የመኖር እድሉ እንደ እጢው መስፋፋት ይወሰናል። እጢው ካልተስፋፋ የመኖር እድሉ 70% ሲሆን ወደ አከርካሪ ወይም ወደ ስፓይናል ኮርድ የተዛመተ ከሆነ የመኖር እድሉ ወደ 60% ዝቅ ይላል። በአራተኛ ደረጃ ኦሊጎዴንድሮግላዮማስ የሚነሳው የአንጎል ነርቮችን ከሚሸፍነው ህዋስ ኦሊጎዴንድሮሳይትስ ሲሆን በየትኛውም የዕድሜ ክልል ሊከሰት ይችላል። በይበልጥ የሚታየው በአዋቂዎች ነው። እጢው ቀስ እያለ የሚያድግ ወይም በፍጥነት የሚያድግ ሲሆን በፍጥነት የሚያድገው አናፕላስቲክ ኦሊጎዴንድሮ ግላዮማ ወይም ደረጃ 3 ይባላል። የአንጎል እጢ ምልክቱ እንደ እጢው አይነት አቀማመጥ ወደ ሌላ ቦታ ወይም ወደ ሌላ የሰውነት ክፍል መዛመት ይወሰናል። ለምሳሌ እጢው ፍሮንታል ሎብ ወይንም የአንጎል የፊት ክፍል ላይ ከሆነ የተቀመጠው የባህሪ ለውጥ፣ የስሜት መለወጥ፣ ለምንም ነገር ገደብ አለመኖር፣ አንድን ነገር ዝም ብሎ ማድረግ፣ የማሽተት አቅም፣ ማየት አቅም፣ የማስተዋል ችሎታ መቀነስ፣ እጅ እግር በአንድ በኩል መደንዘዝ ናቸው። እጢው ቴምፖራል ሎብ ወይም ከጆሮ ከፍ ብሎ የሚገኘው የአንጎል ክፍል ላይ የሚገኝ ከሆነ ከሰው ጋር በንግግር መግባባት አለመቻል፣ ነገሮችን አለማስተዋል፣ መስማት፣ መጻፍ፣ ነገሮችን መለየት፣ አዲስ ነገር መማርና ማስተዋል መቸገር ናቸው። እጢው ፓሪታል ሎብ ወይም ቀደም ብዬ ከገለጽኩት ከቴምፖራል ሎብ ከፍ ብሎ የሚገኝ ከሆነ ተመሳሳይ ምልክት አለው። በንግግር አለመግባባት፣ ነገሮችን አለማስተዋል፣ መጻፍ አለመቻል፣ እጅ እግር በአንድ በኩል መዛል፣ ሚዛን አለመጠበቅ፣ አንድን ነገር ለመስራት አስቦ ለመስራት መቸገር፣ ሰው የተናገረውን የጻፈውን ነገር መረዳት መቸገር ናቸው። እጢው የሚገኘው ሴሌብሮፖንቲን አንግል ላይ ወይም 3 ማዕዘን ክፍተት ያለው የታችኛው የአንጎል ክፍተት ላይ ከሆነ ምልክቱ 95% የሚያክለው በአንድ በኩል ላይ
ጆሮ አለመስማት፣ ጆሮ ላይ ጩኸት መኖር፣ መፍዘዝ፣ ማዞር፣ ራስ ምታት ናቸው። እጢው የሚገኘው ፒቱታሪ ግላንድ ላይ ከሆነ በሰውነት ላይ ያሉ ሆርሞኖች መዛባት ስለሚኖሩ ምልክቱ ማስመለስ፣ ማቅለሽለሽ፣ የግንኙነት ፍላጎት መቀነስ፣ የወር አበባ መዛባት፣ ሽንት ቶሎ ቶሎ መሽናት፣ የሰውነት ክብደት መጨመር ወይም መቀነስ፣ የቅዝቃዜ ስሜት መሰማት፣ የሰውነት መዛል፣ ድንገት የሚነሳ ኃይለኛ የራስ ምታት፣ የራስ ምታቱ ወይ ፊት ለፊት የሚገኘው የአንጎል ክፍል ላይ ሊሆን ይችላል ወይንም ደግሞ ከአይን ጀርባ ሊሆን ይችላል። እጢው የሚገኘው ብሬን ስቴም ወይንም የአንጎል ማዕከላዊ ላይ ሲሆን አይንን ማንቀሳቀስ መቸገር፣ ወደ ጎን ማየት አለመቻል፣ አንድን ነገር ሁለት ሆኖ ማየት፣ የአይን የላይኛው ሽፋን መውረድና መክደን መቸገር፣ ምራቅ መቆጣጠር አለመቻል፣ መዋጥ መቸገር፣ ምግብ ሲበላ፣ ውሃ ሲጠጣ ተደጋጋሚ ትንታ መኖር፣ አፍ መጣመም ናቸው። ምርመራው ኒውሮሎጂካል ኤግዛም፣ የአንጎል ቅኝት፣ ባዮፕሲ፣ የደም ምርመራ ነው። ኒውሮሎጂካል ኤግዛም የአይን፣ የነርቭ፣ የሚዛን አጠባበቅ፣ ነገሮችን የማስታወስ፣ የጡንቻ እንቅስቃሴ፣ የሰውነት የነርቭ ስሜት መስራት አለመስራትን ያካትታል። የአንጎል ቅኝት በሲቲ ስካን ወይም ኤምአርአይ በመታየት አንጎል ላይ እጢ ካለ የሚታይበት፣ ባዮፕሲ እጢው ካለው ላይ ናሙና በመውሰድ ካንሰር መሆኑን ወይንም አለመሆኑን የሚታይበት፣ የደም ምርመራ እጢው ወደ ሌላ የሰውነት ክፍል ከተሰራጨ የሚታይበት ነው እና ሌሎችም። ሕክምናው ከመከላከል ይጀምራል። መከላከያው ስፖርት መስራት በእጢው ምክንያት የመጣውን ህመም ይቀንሳል። ተመጣጣኝ ምግብ መብላት፣ ቀደም ብዬ በገለጽኩት የካንሰር በሽታ ላይ እያንዳንዱ ተመጣጣኝ ምግቦች ምን ምን እንደሆኑ በቁጥር 12 ቪዲዮ ላይ በደንብ ገልጫለሁ። በተጨማሪ ደግሞ ሲጋራ ማቆም፣ አካባቢን የሚበክል ነገር ማስወገድ፣ በተቻለ አቅም ከኤክስሬ ጨረር ራስን ማራቅና ኤክስሬ ጨረር ላይ የሚሰራ ሰው መከላከያ ልብሱን መጠቀም፣ የታሸጉ ምግቦችን አዘውትሮ ከመመገብ መቀነስ እና ሌሎችም። በጤና ተቋም ደግሞ እንደ እጢው መጠን አቀማመጡ ደረጃው ይወሰናል። ለምሳሌ ደረጃ 1 ቤናይን ወይንም የካንሰር ሴል የሌለው ሲሆን ህክምናው ቀዶ ጥገና፣ ደረጃ 2 ከህክምና በኋላ የመመለስ ባህሪ ስላለው ቀዶ ጥገናና ጨረር የህክምና አማራጭ ሲሆን ደረጃ 3 የህክምናው አማራጭ ደግሞ ቀዶ ጥገና፣ ጨረር፣ ኪሞቴራፒ፣ ደረጃ 4 በሰውነት ስለሚሰራጭ እድሜን ለማራዘም ህክምናው ኬሞቴራፒና ጨረር ነው። የአንጎል እጢ ያመጣው የአንጎል ግፊት ወይንም የጭንቅላት ግፊት በተጨማሪ የራስ ምታትን ለመቀነስ ደግሞ ኮርቲኮስትሮይድ መድኃኒት መውሰድ ያስፈልጋል። እንግዲህ ለዛሬ ይዤላችሁ የቀረብኩት ይህንን ይመስል ነበረ። አስተማሪ ይሆናል ብዬ አስባለሁ። ሐሳብ አስተያየት ካላችሁ በሐሳብ መስጫ ሳጥን አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።